ሰላም ጤና ይስጥልን ክቡራትና ክቡራን ከግሪላ ቲዩብ የሰዓቱን አጠራጣሪ ያሉ ስፖርት መረጃዎች ይዘን ቀርበናል። የዩሮፓ ሊግ የሩብ ፍጻሜ የመልስ ጨዋታዎች ተደርገዋል። ሁለት የእንግሊዝ ቡድኖች ወደ ፍጻሜው ተሸጋግረው እርስ በርስ ይገናኛሉ። እርስ በርስ መገናኘታቸው በዚህ የውድድር ዘመን የመጨረሻው የፍጻሜ ጨዋታ ላይ አንድ የእንግሊዝ ቡድን በዩሮፓ ሊግ እንዲጫወት ያደርገዋል ተብሏል። የእንግሊዝ ቡድኖች በዚህ የአውሮፓ መድረክ ላይ እያሳዩ ያለው ተሳትፎ በተለያየ መልኩ እየተገለጸ ይገኛል። ከዩሮፓ ሊጉ በተጨማሪ የዩሮፓ ኮንፈረንስ ሊግ እና እንዲሁም ደግሞ አጠራጣሪ ያሉ መረጃዎችን ለዛሬ አካተንላችኋል። የዩሮፓ ሊግ የሩብ ፍጻሜ መልስ ጨዋታ ቪላ ፓርክ ስቴዲየም ላይ አስቶን ቪላ ቦሎኛን አስተናግዶ 4-0 በሆነ ውጤት አሸንፏል። አስቶን ቪላ 4-0 በአጠቃላይ 7-1 በሆነ ውጤት ወደ ተከታዩ ዙር ማለፉን አረጋግጧል። በኡናይ ኤምሬ የሚመሩት አስቶን ቪላዎች ጨዋታውን 4-0 ሲያሸንፉ ኦሌ ዋትኪንስ፣ ኢሚሊያኖ ቦንዲያ፣ ሞርጋን ሮጀርስ እና እንዲሁም ደግሞ ኤዝሪ ኮንሳ ጎሎቹን ለባለሜዳዎቹ ማስቆጠር ችሏል። የጣሊያኑ ቦሎኛ በጨዋታው እንቅስቃሴ ይህን የሚባል ጥረት ማድረግ አልቻለም። ከጨዋታው መጠናቀቅ በኋላ አሰልጣኝ ኡናይ ኤምሬ የተገኘው ድል አስደሳች ነው ሲሉ ተናግሯል። በሌላው የዩሮፓ ሊግ ጨዋታም ሴልታ ቪጎ ከፍራይቡርግ ያደረጉት ጨዋታ በፍራይቡርግ 3-1 አሸናፊነት ተጠናቋል። ወደ ሴልታ ቪጎ ሜዳ ያቀኑት ፍራይቡርጎች 3-1 በሆነ ውጤት ሲያሸንፉ ማናቶቪች ሱዙኪ ጎሎቹን አስቆጥሯል። ሱዙኪ 2 ጎሎችን ለቡድኑ ማስቆጠር ችሏል። በአጠቃላይ ውጤት 6-1 ወደ ተከታዩ ዙር ማለፋቸውንም የጀርመኑ ፍራይቡርግ ማረጋገጥ ችሏል። ሌላው በኖቲንጋም ፎረስት እና በፖርቱጋሉ ፖርቶ መካከል የተደረገው ጨዋታ ኖቲንጋም ፎረስቶች በሜዳቸው 1-0 በማሸነፍ ወደ ተከታዩ ዙር አልፈዋል። በመጀመሪያው ዙር ፖርቶ ሜዳ ላይ 1-1 የተለያዩት ቡድኖቹ በመልሱ ጨዋታ ኖቲንግሃሞች 1-0 በማሸነፍ ወደ ግማሽ ፍጻሜው ማለፋቸውን አረጋግጧል። ሞርጋን ጊብስ ዋይት ጎሉን ለባለሜዳዎቹ ኖቲንጋም ፎረስቶች 12ኛው ደቂቃ ላይ ማስቆጠር ችሏል። ሪያል ቢቲስ እና ስፖርቲንግ ብራጋ ያደረጉት ጨዋታ በሪያል ቢቲስ 4-2 ተሸናፊነት ተጠናቋል። ወደ ቢቲስ ሜዳ የመጡት ስፖርቲንግ ብራጋዎች በጨዋታው የመጀመሪያ ደቂቃዎች አንቶኒና ኢቲ አብዴ ባስቆጠሯቸው ጎሎች ሪያል ቢቲሶች 2-0 ሲመሩ ቢቆዩም ነገር ግን ፓው ቪክቶር እንዲሁም ደግሞ ቪክቶር ካርባሎ እና ሪካርዶ ሆርታ ጎርቢ ያስቆጠሯቸው ጎሎች እንግዳውን ቡድን ከ2-0 መመራት ተነስቶ 4-2 ጨዋታውን እንዲያሸንፍ ሆኗል። በዚህም የተነሳ በአጠቃላይ 5-3 ውጤት እንግዳው ስፖርቲንግ ብራጋ ወደ ግማሽ ፍጻሜ መቀላቀሉ ታውቋል። ይህን ተከትሎ የዩሮፓ ሊግ የግማሽ ፍጻሜ ጨዋታ ሚያዝያ 30 ቀን እንደ ጎርጎሮሳውያኑ ዘመን ቀመር ይደረጋል። ሚያዝያ 30 ጨዋታው ሲደረግ ኖቲንጋም ፎረስት በሜዳው አስቶን ቪላን የሚገጥም ይሆናል። ስፖርቲንግ ብራጋ ደግሞ ከጀርመኑ ፍራይቡርግ ጨዋታቸውን ያደርጋሉ። የመልሱ ጨዋታ ግንቦት 7 ቀን የሚደረግ ይሆናል። የዩሮፓ ሊግ የፍጻሜ ጨዋታ ለመድረስ ከሁለቱ የእንግሊዝ ቡድኖች ማለትም ከኖቲንጋም እና አስቶን ቪላም አንደኛው ወደ ተከታዩ ዙር እንደሚያልፍ እርግጠኛ ሆኗል። ስለዚህም በ2025-26 የዩሮፓ ሊግ ውድድር አንድ የእንግሊዝ ቡድን ለፍጻሜ ተሳታፊ ይሆናል። የዩሮፓ ኮንፈረንስ ሊግም ጨዋታዎችን አድርጎ የተለያዩ ውጤቶች ተመዝግበዋል። የሆላንዱ አይዜድ አልከማር ከሻክታር ዶኔትስክ ያደረጉት ጨዋታ በአልከማር ሜዳ ቢደረግም 2-2 በሆነ አቻ ውጤት ተጠናቋል። በጨዋታው እንቅስቃሴ አሊሰን ያስቆጠራት ጎል እንግዳው ሻክታር ዶኔትስክን ቀዳሚ ቢያደርግም አይዛክ ጄንሰን እና ማቲያስ ሲን ያስቆጠሯቸው ጎሎች አይዜድ አልከማሮች ጨዋታው እንዲመሩ አስችሏቸው ነበር። 83ኛው ደቂቃ ላይ ሉቻ ለቡድኑ ሁለተኛውን ጎል አስቆጥሮ ጨዋታው 2-2 በሆነ አቻ ውጤት ተጠናቋል። በመጀመሪያው ዙር ውድድር ሻክታር ዶኔትስክ 3-0 ማሸነፉን ተከትሎ በአጠቃላይ ውጤት 5-2 ወደ ተከታዩ ዙር ማለፉን አረጋግጧል። ሌላኛው የላቪዮላዎቹ ፊዮረንቲና እና ክሪስታል ፓላስ ያደረጉት ጨዋታ ሲሆን በውጤቱም ፊዮረንቲና 2-1 በሆነ ውጤት ክሪስታል ፓላስን ማሸነፍ ችሏል። ክሪስታል ፓላሶች በዚህ ጨዋታ ሽንፈት ቢያስተናግዱም በመጀመሪያው ዙር በነበራቸው ውጤት በአጠቃላይ ውጤት 4-2 ወደ ተከታዩ ዙር ማለፋቸውን አረጋግጧል። እስማኤል ናሳር ክሪስታል ፓላስ 2-1 ሲሸነፍ ብቸኛውን ጎል አስቆጥሯል። ጉድሞንሰን እና ቼርኖድር ያስቆጠሯቸው ጎሎች ላቪዮላዎቹ ፊዮረንቲናዎችን አሸናፊ ማድረግ ቢችሉም ወደ ተከታዩ ዙር እንዲያልፉ ግን አልረዳቸውም።
በዚሁ የኮንፈረንስ ሊግ ጨዋታዎች ስትራስበርግ ከሜንዝ ያደረጉት ጨዋታ በስትራስበርግ 4-0 አሸናፊነት ተጠናቋል። ይህ ጨዋታ ስትራስበርግ 4-0 ማሸነፉን ተከትሎ በአጠቃላይ ውጤት 4-2 ወደ ተከታዩ ዙር ማለፉን አረጋግጧል። በመጀመሪያው ዙር ጨዋታ ሜንዝ በሜዳው ስትራስበርግን 2-0 አሸንፎት እንደነበር ይታወሳል። የግሪኩ ኤኬ አቴንስ ከራያ ቫያካኖ ያደረጉት ጨዋታ በኤኬ አቴንስ 3-1 አሸናፊነት ተጠናቋል። ኤኬ አቴንስ ጨዋታውን 3-1 ያሸንፍ እንጂ ራያ ቫያካኖ በመጀመሪያው ጨዋታ 3-0 ሜዳው ላይ አሸንፎ ስለነበረም በአጠቃላይ ውጤት 4-3 ወደ ተከታዩ ዙር ማለፉን አረጋግጧል። የኮንፈረንስ ሊጉ የግማሽ ፍጻሜ ጨዋታ ቀጥሎ ሲካሄድ ሚያዝያ 30 ቀን ራዮ ቫያካኖ ከስትራስበርግ፣ ሻክታር ዶኔትስክ ከክሪስታል ፓላስ የሚጫወቱ ይሆናል። በመልሶ ስትራስበርግ ከራዮ ቫያካኖ፣ ክሪስታል ፓላስ ከሻክታር ዶኔትስክ ግንቦት 7 ቀን ጨዋታቸውን ያደርጋሉ። ከዩሮፓ ሊግ እና ኮንፈረንስ ሊግ ወጣ ወዳሉ አጫጭር መረጃዎቻችን እናልፋለን። የቀድሞ የአርሰናል ግብ ጠባቂ አሌክስ ማኒንጀር በመኪና አደጋ ሕይወቱ ማለፉ ተነገረ። የ48 ዓመቱ ግብ ጠባቂ ያሽከረክራት የነበረችው መኪና በባቡር መገጨቷ ተከትሎ ሕይወቱ እንዳለፈ ፖሊስ ተናግሯል። የፖሊስ መረጃ እንደጠቆመው ከሆነ ግብ ጠባቂው በሳልዝበርግ አካባቢ የባቡር ሀዲድ ለማቋረጥ ጥረት ባደረገበት አጋጣሚ ጉዳት ገጥሞታል ተብሏል። ማኒንገር በአርሰናል ክለብ ተጫዋችነት ዘመኑ ከ1997 እስከ 2002 ድረስ በ64 ጨዋታዎች ላይ ተሰልፎ የመድፈኞቹ የግብ ዘብ መሆን ችሏል። ከአርሰናል ጋር በነበረው ቆይታም የፕሪሚየር ሊግ እና የኤፍኤ ዋንጫ ማንሳት ችሏል። ግብ ጠባቂው በብሔራዊ ቡድን ደረጃም ለኦስትሪያ ብሔራዊ ቡድን 33 ጊዜያት ያህል የግብ ዘብ ሆኖ ተሰልፏል። ግብ ጠባቂው አሌክዛንደር ማኒንጀር በተጫዋችነት ዘመኑ እንዲሁም ደግሞ ኳስ ጨዋታ ካቆመ በኋላም በኦስትሪያ እግር ኳስ ማህበር ውስጥም ከፍተኛ ኃላፊነትን ይዞ ሲያገለግል እንደነበር የመገናኛ ብዙሃን ዘግበዋል። የኦስትሪያ እግር ኳስ ማህበር እንዳለው ከሆነም የእግር ኳስ ምልክታችንን አጥተናል ብሏል። የፌዴሬሽኑ ስፖርቲንግ ዳይሬክተር ሆኖ ያገለገለበት ጊዜ እንደነበረም መረጃው ይጠቁመዋል። የአርሰናል ክለብም በግብ ጠባቂው ህልፈት የተሰማውን ሐዘን ገልጿል። በመጨረሻም የቼልሲው የአማካይ ስፍራ ተጫዋች ሞይስ ካይሴዶ ከቼልሲ ጋር የሚያቆየውን አዲስ ኮንትራት መፈራረሙን ቢቢሲ ዘገበ። ኢኳዶሪያዊው የ24 ዓመት ኢንተርናሽናል ተጫዋች ሞይስ ካይሴዶ ወደ ቼልሲ ከተቀላቀለ በኋላም ከቼልሲ ጋር ስኬታማ የሚባል ጊዜዎችን አሳልፈዋል። በተጠናቀቀው የውድድር ዘመን የኮንፈረንስ ሊግ እና የዓለም ክለቦች ዋንጫን ለቡድኑ እንዲያገኝ ትልቅ አስተዋጽኦ ተወጥቷል። በብራይተን ቡድን ተጫዋችነት ከዓለም እግር ኳስ ጋር በደንብ ሆኖ የተዋወቀው ተጫዋቹም 2023 ላይ በቼልሲ ቡድን ተወዶም ዳጎስ ባለ የገንዘብ ዝውውር ዋጋ ቼልሲን መቀላቀሉ ይታወሳል። 115 ሚሊዮን ፓውንድ በወቅቱ ቼልሲን ሲቀላቀል የተከፈለው ገንዘብ ነበረም። ቼልሲ ከሊቨርፑል ተፎካክሮ ያስፈረመው ይህ ተጫዋች አሁንም ከኔ ጋር ይቆያል በሚል እስከ 2033 የሚቆይ ኮንትራት እንዳቀረበለትና ሁለቱ ወገኖች እንደተስማሙም የቢቢሲ ዘገባ ጠቁሟል። ክብራትና ክብራን ከቅሬላ ቲዩብ የተከታተላችኋቸው የዕለቱ የስፖርት መረጃዎችን ይመስሉ ነበረም። ሰላም ለእናንተ ይሆን።